ሰላም የሚስ ጄሪ ዩቲዩብ ቻናል ቤተሰቦች እንዴት ናችሁ? እኔ እግዚአብሔር ይመስገን ደህና ነኝ። ጉድ ሞርኒንግ ለኔ አሁን ጠዋት ተነስቼ ከዛ እንደዚህ ድግስ አስመሰልኩት ማለት ነው ሞርኒንግን። ሶ አይ ሚን ሁሌ እንደዚህ አላደርግም፣ ጊዜውም የለም፣ ግን ጊዜው ሲኖረኝ እንደዚህ አድርጌ ራሴን እንከባከባለሁ ማለት ነውና እንደዚህ ማድረግ ማለት it doesn't have to be expensive ቤታችን ባሉ ነገሮች በቃ አድርገን ራሳችንን መንከባከብ ምግብ በደንብ መብላት አስፈላጊ ነው እና ጣዋታችሁ ጥሩ ሲሆን ጥሩ ስትበሉ በጥሩ ኢነርጂ ጣዋታችሁን ስትጀምሩ በቃ ያ በጣም አስፈላጊ ጊዜ ናት ያቺ ሞርኒንግ ጊዜያችን ማለት ነው። የቀኑን ቶን ሴት የሚያደርገው ያ ነውና ስለዚህ በጥሩ ኢነርጂ መጀመር ጥሩ መብላት በእንደዛ ስንጀምረው ቀናችን ፕሮዳክቲቭ ይሆናል። ስፔሻሊ ደግሞ ተማሪ ስትሆኑ ብዙ የምትሰሩት ነገር ሲኖር በቃ ያንን ቶን ሴት ማድረግ በጣም ኢምፖርታንት ነው ማለት ነው። ስለዚህ ራሳችሁን ባላችሁ ነገር በደንብ በቃ እንደዚህ አርጋችሁ ተንከባከቡ እና I remember first semester ላይ በቃ ራሴን በጣም አቢዩዝ ያደረኩበት ጊዜ ነበረ። ምግብ የሚባል ነው ትዝም አይለኝ ምንም ማለት ነው። when I tell you ምንም በቃ አንዳንድ ጊዜ አይርበኝም። I can go days like አንድ ሙሉ ቀን ሳልበላ ልውል እችላለሁኝ። በቃ አላረለ የሆነ ስትደጋግሙት ደግሞ ይሄ ምንድነው ቦዲያችሁ እንዳስለመዳችሁት አይደለም ይሆነው በዛ በቃ አይርበኝም ምግብ አልበላም። በዛ ድራስቲክሊ ነበረ ዌት ሉዝ ያደረኩት። ያ ደግሞ ምግብ አለመብላት ራሱ ይሄ ሜንታል ፈቲግ ያመጣል። ይሄ ምንድነው የማስታወስ ችሎታችሁን ሁሉ አፌክት ያደርጋል። ስለዚህ ቁርሳችሁን በደንብ መብላት ራሳችሁን በደንብ መንከባከብ እና ከበፊት እንትኔ ኤክስፒሪየንስ